መጣና ቀሬዛውን ነካ አቁሙታል ምኑን ነክቶ ቀሬዛ ጠቃሚ ነገር ነው ቀሬዛ አልጋ ነው እስቲ አይደለም በሉት ቀሬዛ ደስ የሚል ስሙ ራሱ ደስ ይላችኋል እስቲ እጃችሁን እንዲያርጉ እስቲ ቀሬዛ በሉት የተመታ ይሁን በሉት ቀሬዛ ምን የማሸከሚያ ነው አራስ ፓስተር አቤት ስሙ ምን ማሸከሚያ ነው የሞተው የታመመውን ሰው አይደለም ቀሬዛ የሚቀመጠው ቀሬዛው የሚጠቅመው ሬሳ ለመሸከም ነው እጃችሁን ብድግ አድርጉና ቀሬዛ መንፈስ ተመቷል በሉት ከፍ አድርጉ ዛሬ ማታ በሉት ከህይወቴ ላይ ቀሬዛ በሉት ተነሳ እግዚአብሔር ቀሬዛን የሚያስጥል እጅ ወደ አንተ ዛሬ ይዘረጋል ላንብበው በጌታ በኢየሱስ ስም ሉቃስ 7:11 እንዲህ ይላል በነጋም ነይም ወደምትባልበት ወደ አንዲት ከተማ ሄደ ደቀ መዛሙርቱም ብዙ ህዝቡም አብሮ ሄዱ ይላል ወደ ከተማይም በር በቀረበ ጊዜ እነሆ የሞተውንም ሰው ተሸክሞ አወጡት እሱም ለእናቱ ስንት ልጅ ነበር አንድ ልጅ ነበር እሷም መባላት ነበረች ብዙም የከተማይም ህዝብ ከሷ ጋር አብሮ ነበሩ ቁጥር 13 ላይ ጌታም ባያት ጊዜ አዘነላትና አታልቅሽ ያላት ቀርቦ ዛሬ ቀሬዛችሁ ይወድቃል ወይኔ አንድ 8 ሰው አሜን ይበል እስቲ ቀሬዛ ይወድቃል በል እስቲ እንደሱ አይደል ኃይል ቀሬዛ ወደቀ በል እስቲ ያው በህይወታችሁ የሆነ እናንተን የደገፈ ቀሬዛ ዛሬ ይሰበር ኑሯችሁ እንዳይሳካ የሚረብሽ ቀሬዛ ይመታል ስኬት ውስጥ እንዳገቡ የሚከለክል ቀሬዛ ይመታል እጂም ብድግ አድርግና አንድ 3 ሰው ለቀቅ አድርገ ሳትይዘው ለቀቅ አድርገ ቀሬዛ ይወድቃል በልሽ ዛሬ ከህይወታችሁ ለእግዚአብሔር ቀሬዛውን ይመታዋል ያው በራችሁ የሚዘጋ ቀሬዛ ተመታ እንጀራችሁ ላይ የተቀመጠ ቀሬዛ ተመታ እየረበሸ ያለውን ቀሬዛ አይቻለው ተመታ ከትዳራችሁ ላይ ቀሬዛ ወጣ ከፓስፖርታችሁ ጎን የተቀመጠ ቀሬዛ ፓስፖርታችሁ ሞቷል ብሎ ሊቀብር የሚወስድ እጮኝነታችሁ ኑሯችሁ አገልግሎታችሁ ቤት ካርታችሁ ሞቷል ብሎ የተቀመጠ ቀሬዛ ከካርታችሁ ውስጥ ወደቀ ከፓስፖርታችሁ ውስጥ ወደቀ ከእጮኝነታችሁ ውስጥ ወደቀ ከልደት ካርታችሁ ላይ ወደቀ ከመዝሙራችሁ ላይ ወደቀ ካሜራማኖች ከካሜራችሁ ላይ ቀሬዛ ወደቀ ሪሴን እንዳረሱ ቀሬዛ ይወድቃል አልተግባባችሁም ቀሬዛ ይወድቃል በሉስ ድገሙ ቀሬዛ በሉስ ይወድቃል ኢየሱስ ጌታ አንድ ጊዜ ማርያም ለዮሴፍ እጮኛ ሆና እያለች መልእክት መጣ በብሉይ ኪዳን እጮኞች አይገናኙም እንደዚህ ዘመን አይደለም ማርያም ያለችበት በብሉይ ኪዳን ሕግ ስር ነች ብሉይ ኪዳን ለአዲስ ኪዳን ጥላ ስለሆነ በዛ ጥላ ውስጥ እያለች እጮኛው ተጠያይቋል እንጂ አብሮ አይኖሩም አይገናኙም ሻይ ቡና አይሉም ካፌ አይገቡም ግን መልእክት መጣ እጅም ብድግ አድርግና ዛሬ መልእክት መጥቷል በሉ ያው ኢማኖ ቀሬዛይን የሚያስጥል መልእክት መጥቷል ወይኔ ማን አሜን ይበል ጌታ እጅም ብድግ አድርግና ቀሬዛ ይወድቃል በሉ እስቲ ከህይወቴ ላይ በሉ ቀሬዛ ይወድቃል ያ የመጣ መልእክት እንዲህ የሚል መልእክት ነው የመጣው አስደናቂ መልእክት ሰላም ላንቺ ይሁን ወንድ ልጅንም ትጨንሻለሽ ስትወልጂ ስሙንም አማኑኤል ትያለሽ ካንቺ ወንድ ልጅ ምን ይሆናል ይወለዳል እጅም ብድጋር ቀሬዛ ይወድቃል በሉ ከኔ ወንድ ልጅ ይወለዳል በትዳሬ ላይ በመስራ ቤቴ ላይ በትምርቴ ላይ በአገልግሎቴ ላይ የሆነ ነገር ይሆናል የሚል 8 ሰው አሜን ይበል አይ በደንብ በኃይል አሜን በል አይኔ እያየው ነው ለ19 ሰዎች ዛሬ አረማመዳችሁ ሊቀየር ዛሬ ከናንተ ህይወት ላይ ቀሬዛ ይወድቃል ያዘሽ ቀሬዛ ወደቀ ቀሬዛ ወደቀ ቀሬዛ ወደቀ ቀሬዛ ወደቀ ቀሬዛ ወደቀ የድህነት ቀሬዛ ወደቀ ይህን ጽንስ ሊበቀል የተዘጋጀ ቀሬዛ ወደቀ ትዳርሽን የሚይዝ ቀሬዛ ወደቀ በረከትህን የሚይዝ ቀሬዛ ወደቀ ቀሬዛ ወደቀ ቀሬዛ ወደቀ ቀሬዛ ወደቀ እስቲ አንድ ሰው አሜን ይበል ቀሬዛ ከህይወታችሁ ላይ ወደቀ የሆነ ቀሬዛ ወደቀ
ቃሬዛ ወደቀ። ሕይወታችሁን እየረበሸ ያለ ቃሬዛ ወደቀ። ድገም፣ ቃሬዛ ወደቀ በልስ። ቃሬዛ ወደቀ፣ ቃሬዛ ወደቀ። አንድ ሚያምን ሰው አሜን ይበል። ሪሴን እንዳረሱ ቃሬዛ ይወድቃል። ስማ፣ ቃሬዛ አንደኛ ቁመት ብኖረውም ስፋት የለው። ሬሳ ሲሞት እንዴት ይሆናል? ይጣበቅና ረዘም ብሎ ነው የሚታሰረው። ሊያሳጥር የሚፈልግ መንፈስ አናቱ ይመታ። ስማ፣ ዝም ብሎ ስሜን ሊያስታውቅ ሊቆርጥብህ፣ ሸፒን ሊያበላሽ፣ ጤናዬን ሊያበላሽ፣ አገልግሎትን ሊያስቁም፣ ዓለማዊ ደሞዝን ሊያስቁም፣ ቅባትን ሊያስቁም፣ ጸጋይን ሊያስቁም በአንተ መንደር ላይ የሚነሳ ዛሬ ከ31 ሰዎች ወደቀ። ይህን ቪዲዮ የምትመለከቱ በዓለም ዙሪያ ያላችሁ በሙሉ ዛሬ ከሕይወታችሁ ላይ ቃሬዛ ይወድቃል። የእናንተ ሬሳ ሊጫን ተሰርቶ አዲስ አበባ ከተማ የገባ፣ አዳማ ከተማ የገባ፣ ባህር ዳር ከተማ የገባ፣ አርባ ምንጭ የገባ፣ አውሮፓ የገባ፣ እንግሊዝ የገባ፣ አረብ አገር የገባ፣ ሳውዝ አፍሪካ የገባ ቃሬዛ ዛሬ ተሰበር። አንተን ሬሳ አድርጎ ሊቀብር የገባ ቃሬዛ ዛሬ ይወድቃል። 31 ሰዎች አይሁንም እያየው ነው። ከሕይወታችሁ ላይ ቃሬዛ ወደቀ። እጃችሁን ብድግ አድርጉ፣ ብድግ አድርጉ። እጅ ያለ ዕድሜ በገመድ አይታሰርም። እጅ ብድግ ያደረጋችሁ ያለ ዕድሜ ቃሬዛ ውስጥ አትገቡም። ያለ ዕድሜ መቃብር አይበላችሁም። ያለ ዕድሜ አትቀበሩም። ያለ ዕድሜ ግራ አትገቡም። ያለ ዕድሜ ተስፋ አትቆርጡም። ያለ ዕድሜ ቃሬዛ ውስጥ እድር አይጨምርም። መቃብር አይበላህም። ቃሬዛ ወደቀ። አረ ቃሬዛ ወደቀ። እባብ ተመታ፣ አውሬ ተመታ። አንድ ቃሬዛ የወደቀለት ሰው አሜን ይበል። ወደቀ ቃሬዛ፣ ወደቀ ቃሬዛ። እሱም ለእናቱ አንድ ልጅ ነበረ። እሷም መባላት ነበረች። ብዙ የከተማ ሕዝብም ከእሷ ጋር ነበረ። ስማ የምስራች 2018 ዛሬ ሁለተኛ ወር 30ኛ ቀን ጥቅምት ወር ላይ ነው። የመጨረሻ ቀን ላይ እየጨረሰን ነው። ዛሬ ኦክቶበር ጥቅምት ወር እንዳለቀ ከሕይወት ላይ ቃሬዛ አለቀ። ወይኔ ወይኔ! የስድብ ቃሬዛ፣ የወሬ ቃሬዛ፣ የበሽታ ቃሬዛ፣ ደሞዝን የሚያስቆም ቃሬዛ፣ በርን የሚዘጋ ቃሬዛ፣ ልጅ የሚከለክል ቃሬዛ፣ ጸጋ በር የሚዘጋ ቃሬዛ፣ ቤት የሚከለክል ቃሬዛ፣ ክብር የሚከለክል ቃሬዛ፣ የምሳደብ ቃሬዛ ከእናንተ ሕይወት ላይ ቃሬዛ ተሰብሯል። መሊኮስ ስማ፣ መሊኮስ ቃሬዛ ለሬሳ ብቻ ነው የሚጠቅመው። ዛሬ ግን ሳትሞት ቃሬዛ ያዘጋጀ የጎረቤት መንፈስ ተመታ። ወይኔ አንድ አሜን ብሎ የሚቀበለኝ አሜን ይበል። ዛሬ ከሕይወታችሁ ላይ ቃሬዛ ተመታ። ድገምና ቃሬዛ ተመታ በል። ቃሬዛ ወደቀ። ቃሬዛ ከሕይወታችሁ ወደቀ። አንድ ሰው ቃሬዛ ወደቀ ይበል እስቲ። ስማ፣ ቃሬዛ ሸምበቆ ተደርጎ ይሸታል ተብሎ ጠባብ መጋረጃ ውስጥ ነው ቃሬዛ የሚቀመጠው። ሬሳ ለመሸከም ብቻ ነው። አንተ ግን ሳትሞት ሰይጣን ይሁን ሰው ይሁን ክፉ ይሁን በሪን ያመጣውን ቃሬዛ ነቀል። ከ8 ሰዎች ቤት የሞት ቃሬዛ ሲወጣ አየሁ። ክፍለ አገር ላይ የደረሰ ለቅሶ ሊወስዳችሁ የተዘጋጀ የቃሬዛ መንፈስ ዛሬ ተመታ። ድገምና አንዴ አሜን በል። ቤተሰቦችን ሊቀብር የተዘጋጀ ቃሬዛ። ስማ፣ ቃሬዛ ማለት የስልጣኔ ምልክት አይደለም፣ ሬሳ ማሸከሚያና ኮተት ነው። ዛሬ ሳትሞት በሕይወቴ ላይ በትዳራችሁ በእጮኝነታችሁ መስሪያ ቤታችሁን የገባውን ቃሬዛ ረገጥኩት። አንድ 9 ሰው በደንብ አሜን በልስ። ድገምና አሜን በል። ቤተሰብ ጋር የሚመጣ ቃሬዛቸው ሰባበርኩት። አኒኮሳፓኒያስ ስማ፣ ቃሬዛና መጠጥ የሰው ሕይወት የሚጎዳ ነገር ነው። ጃፓኖች እንዲህ ይላሉ ስለ መጠጥ። ጃፓኖች ንግግር መጠጥ ይላሉ
ሲጠጣ ትጠጣለህ ይልና ጃፓኖች ነው የሚሉት። ሲጠጣ ትጠጣለህ፣ አንተ ነው የምትጠጣው። ከቆየህ በኋላ ግን መጠጡ ራሱ ምን ያደርጋል? ይጠጣሃል። ሰማችሁ? መጀመሪያ ጠጪው ማን ነው? አንተው ወይም እሱ ወይም ሳምበዲ። በኋላ ግን መጠጡ ተመልሶ ምን ያደርጋል? ሰውየው ባለፈው ያመጣውን ቦርጭ ዞሮ መጥቶ ይጠጣል። እጅን ብድግ አድርግና ቃሬዛ ወደቀ በሉስ። እጅግ ከፍ አድርግና ከሕይወቴ በሉስ የሚጠላ የቃሬዛ መንፈስ ነው ዛሬ በሉስ የኢየሱስ እጅ ትነካለች። ቃሬዛ ይመታል የሚል ሰው አሜን ይበል። ከሕይወታችሁ ላይ ቃሬዛ ተመታ። ከእናታችሁ ላይ ቃሬዛ አወለኩት። ከአያታችሁ ላይ ቃሬዛ አወለኩት። ከኢትዮጵያና ከኤርትራ ስደተኞች በተለያየ በአረብ ሀገር፣ በአሜሪካ፣ በእንግሊዝ፣ በአውሮፓ ካላችሁ ሰዎች በቤታችሁ በራችሁ ላይ መስሪያ ቤታችሁ ላይ የገባ ወንድማችሁ እህታችሁ ጋር አሜን የሚል 38 ሰው ቤተሰቡን ከሞት ያስመልጣል። አቤት በደንብ አሜን በል። የ38 ሰዎች ቤት የቀረበ የሞት መንፈስ ከነቃሬዛ ተመታ። ስማ፣ ሬሳ ከሌለ ቃሬዛ አይጠቅምም። ሰው ቃሬዛ የሚጠቀመው ለሬሳ ነው። እስቲ ከኔ ቤት ሬሳ የለም የሚል ሰው አሜን ይበል። ሉቃስ 7:14 ላይ ቃሬዛውን ኢየሱስ ምን አረገ? ነካ። እጅም ብድጋ ዘንድሮ በሉስ እግዚአብሔር ቃሬዛዬን ይነካል፣ ችግሬን ይነካል፣ እንባዬን ይነካል፣ መከራዬን ይነካል፣ ብቸኝነቴን ይከለክላል፣ ድህነቴን ይከለክላል የሚል ሰው ድብልቅ ያለ ጭብጨባ ለጌታ ድብልቅ ያለ እልልታ የሚችል ሰው ቃሬዛችሁን ኢየሱስ ይነካል። ቃሬዛችሁን ኢየሱስ ከናንተ ላይ ይጥላል። ስማ፣ ቃሬዛ ሲሸከም ደስ አይበል። ልቀብሪ ነው ቃሬዛ የሚሸከም። ቃሬዛ ወዴት ነው የሚወስደው? መኝታ ክላስ ነው? መልሱልኝ። ይህም ቪዲዮ የምትቀበሉን ኮሜንታችሁ ላይ ጻፉ። ዩቱብ ላይ የሚሰሙ ቲክቶክ ላይ ይኸውላችሁ፣ ቃሬዛ ላይ ሲተኙ መኝታ ክላስ ነው ወይስ ከሞታችሁ በኋላ የሚወስዳችሁ? ፍሪጅ ውስጥ ነው? አያት አጎት ቤት ነው? የት ነው የሚወስደው ቃሬዛ? ወደ መቃብር። እጅም ብድግ አድርግ። በጌታ በኢየሱስ ስም የቃሬዛ መንፈስ ተመታ በሉ። እጅም ብድግ አድርግና ከሕይወቴ በሉ ቃሬዛ ተመታ። ድገም፣ ተመታ በሉ። ጨምር